መዳም ቤት የምትኖሩ እህቶቼ እነዚህ 6 ነገሮችን አብዝታችሁ ተጠንቀቁ ማለት ነው። ምክንያቱም በጣም ብዙ እህቶቻችን በሞት እያጣናቸው ነው። ድንገት ሞት አደረች፣ ሞታ ተገኘች፣ ሬሳ ወደ ሀገር ቤት ገባ ምናምን የሚሉ ነገሮች። ዛሬ ጤነኛ ናት፣ ነገ ግን ህይወቷ አደጋ ላይ ሆኖ እናገኘዋለን ማለት ነው። በመጀመሪያ ግን እነዚህ 6 ነገሮችን ከመናገሬ በፊት ለእናንተ ማሳስብ የምፈልገው ይህን ቪዲዮ በላይክ ብትጀምሩት ለብዙ እህቶች ይደርሳል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለወዳጅ ዘመዶቻችሁ ለጓደኞቻችሁ አድርሱ። አንደኛ ልንገራችሁ ማለት ነው። አንደኛ ሞዴሳችሁ የተጠቀማችሁበትን ሞዴስ ሽንት ቤት ውስጥ አታስቀምጡት፣ ባስኬታችሁ ውስጥ አታስቀምጡት። በፌስታል ቁጥርጥር አድርጋችሁ ቀጥታ እዝባላ ውስጥ በቃ የምትጥሉት እዝባላ፣ ትልቅ እዝባላ ውስጥ። ለምን ማንም አያገኘውም ማለት ነው። ያለበለዛ ህይወታችሁ አደጋ ላይ ነው። ሁሉም እንደዛ ያደርጋል እያልኳችሁ አይደለም፣ ግን እኛን ለመጉዳት እኛን እዛ ቤት ውስጥ ለማስቀረት እነዚህን ነገሮች በመጠቀም በሽተኛ ያደርጉናል ማለት ነው። ጥንቃቄ አሪፍ ነው። ሁለተኛው ደግሞ ጸጉራችን፣ የጠጉራችሁ ዘለላ ማበጠሪያ ላይ የቀረው ሆነ መሬት ላይ ያረገፈውን ልቅምቅም አድርጋችሁ ሽንት ቤት ላይ ፍላሽ አድርጉት። ወይም ደግሞ ሽንት ቤቱ ይዘጋል ይበላሻል ብላችሁ ካሰባችሁ በተመሳሳይ ሁኔታ እንደ ሞዴሱ በፌስታል ቁጥርጥር አድርጋችሁ ቆሻሻ ውስጥ ጨምሩ፣ ኩሽና ቆሻሻ ውስጥ። ለምን ይሄም አደጋ ከሚያደርሱብን ነገር አንዱ። ለምን ይሄን ነገር ተጠቅመው ሲር ያሰሩብናል፣ ጸጉራችን ማለት ነው። ሶስተኛ ፓንታችሁ አይዝረክረክ፣ ልብሳችሁ አይዝረክረክ። የምትለብሱትን ልብስ የምታረጉት ፓንት አይዝረክረክ ስላችሁ ነው አሁን ጥሩ ሆኜ ወይም ጥሩ አለባበስ ኩል የሆነ አለባበስ ለብሼ አይደለም። ገብታችኋል? ግን ማስጠንቀቅ ያለብኝ ምንድነው፣ ለምሳሌ ፓንታችሁ በተለይ ሻወር ስትገቡ እዛው አጥባችሁ አስጡት፣ ሌላ ቀይሩ። በተመሳሳይ ሁኔታ ሌላ ጊዜም ሻወር ስትገቡ ያኛውን የታጠበውን ለብሳችሁ ያኛውን አጥባችሁ አስጡት። እንደዛ እያደርጋችሁ ተጠቀሙ። ምክንያቱም ፓንት፣ ሞዴስ፣ ጸጉር 3 ነገር ነግሬያችኋለሁ። በእነዚህ ነገሮች ድግምት እየተሰሩ ነው። ይሄ አረብ ሀገር ብቻ ሳይሆን ኢትዮጵያም ጭምር ነው የምላችሁ፣ ተጠንቀቁበት ማለት ነው። ሌላ ደግሞ በአሁኑ ሰዓት ክፍላ ገብታ ሞት አደረች ምናምን የሚሉ ነገሮች በተለይ ዱባይ ውስጥ በስተዋል አይደለ? ምግባችሁ ለምሳሌ ምግብ እየበላችሁ ከተጠራችሁ ያንን ምግብ ተመልሳችሁ ሳህን ላይ የተደረገው ተመልሳችሁ እንዳትበሉት። ወይም ምግብ እየበላሁ ነው ብላችሁ መልስ መስጠት። ምግብ እየበላሁ ነው፣ ግን አጋጣሚ ብድግ ብላችሁ ከሄዳችሁ ተመልሳችሁ መጣችሁ እንዳትበሉት። በቃ አታውቁም ማን እንደሚበቀላችሁ። ሰው አይታመንም በአሁኑ ሰዓት ማለት ነው። ሀታ ሻይም ይሁን ውሃም ይሁን ጀምራችሁት ድንገት ከተጠራችሁ ድፉት፣ አትጠቀሙት፣ አትጠጡት ማለት ይቅርባችሁ። በቃ ከህይወታችሁ የሚብስ ነገር የለም። እነዚህ ነገሮች አረብ ቤት ብቻ ሳይሆን የትም ቦታ ቢሆን ተጠንቀቁ ነው የምላችሁ። የምሬን ነው፣ ተጠንቀቁ። የትም ሆቴል ብትሄዱ፣ ከጓደኞቻችሁ ጋር ብትሄዱ፣ ከማንም ጋር ብትሄዱ፣ ኢትዮጵያ ሆናችሁ አረብ ሀገር ሆናችሁ እነዚህ ነገሮች መጠንቀቅ መቻል አለባችሁ። ራሳችን መጠበቅ መቻል አለብን። ብዙ ጊዜ ምግቤ ላይ መድኃኒት ተጨምሮብኝ እንደዚህ ሆኜ የሚሉ ሰዎች ሰምታችሁ ታውቃላችሁ። መቼም ጠረተይ ምናምን እንደማትሉኝ ተስፋ አደርጋለሁ ማለት ነው። በጣም ተጠንቀቁ ነው የምላችሁ። እና ምንድነው ሌላ በተጨማሪ ደግሞ በሳውዲ አረቢያ የተከሰተ ነገር ልንገራችሁ። 4 ጓደኛሞች ናቸው፣ አንድ ላይ ይሰራሉ ማለት ነው። ከዛ በኋላ ይሄ ደግሞ የሌባ ስታይል ነው የምነግራችሁ። ሌባ ሌላ ከለር ሌላ ልብስ ለብሶ መጥቷል። በተለይ አንድ ላይ የምትሰሩ ተጠንቀቁ። ሀታ ሌላ ሰራተኛ ካለ ደሞዛችሁ የምታስቀምጡበት ቦታ አንዷ ማወቅ የለባትም። ገብታችኋል? ክሎዝ ከሆናችሁ የራሳችሁ ጉዳይ ነው። ግን ደግሞ እኔ ማስጠንቀቅ ስላለብኝና ሌላ እህቶች ላይ ደረሰው እናንተ ላይ እንዲደርስ ስለማልፈልግ ነው። ከዛ በኋላ 4 ሆነው ይሰራሉ። አንዷ 12 ዓመት ቁጭ ብላለች፣ አንዷ ደግሞ 9 ዓመት፣ አንዷ አዲሷ ደግሞ 9 ወር። የ9 ወሯ ምን ትላቸዋለች? እቁብ እንሰብስብ ጥሩ ነው እና ምናምን ትልና እቁብ ይሰበስባሉ። ከዛ የመጀመሪያው ዙር እቁብ በሰላም ተጠናቀቀ። ሁለተኛ ዙር እቁብ እንጠላ፣ አሁንም እኔ እኮ ብር መያዝ የቻልኩት በእቁብ ምክንያት ነው ትላቸዋለች።
እነዛ ሁለቱ መጀመሪያም ስለጣሉ ታውቃላችሁ፣ እኛ አረብ ሀገር ሴቶች በጣም እንተማመናለን፣ እንዋደዳለን፣ እንረዳዳለን አብዛኞቻችን። ግን ቀጣፊዎችም ስላሉ ነው። እና ከዛ በኋላ እሺ ይሉና እንደገና ይሰበስባሉ። በሁለተኛ ዙር እቺ የ9 ወሯ ምን ትላለች? እኔ እንትና ቤተሰቦች መኪና ሊገዙ ስለሆነ ብር ስላነሳቸው ይሄ ቁጥር ስጡኝ። ኦልሬዲ የመጀመሪያው በሰላም ስለተጠናቀቀ ሁለተኛ ዙር የመጀመሪያውን ሰጧት ማለት ነው። እቺ ልጅ በሰጧት አንድም ቀን ሳታድር በማታ እነሱ ሁለቱ ልጆች በተኙበት ጓዘን ጠቅላ ትወጣለች። ደግነቱ ደግሞ ምንድን ነው? ከዛ በፊት እንጀራ ያመጣላቸው ሰዋክ ነበረ። እቺ ሌባዋ የምታውቀው ሹፌር ነው ራሷ ናት። ያቺ 12 ዓመቷ የሹፌርን ቁጥር ሴፍ አድርገዋለች። እንደዛ አድርጋቸው ስትወጣ እነሱ ሰዋኩ ጋር ደውለው እንትና እኮ እረፍት ወጥታ ነበረ፣ እኛም መውጣት እንፈልጋለን፣ ቤቷ ታውቀዋለህ ምናምን፣ አወራ አውቀዋለሁ ምናምን ብሎ ቀጥታ ቤቷ ይወስዳቸዋል። ሱብሃንአላህ፣ ያያችሁ የሰው ሀቅ ብቻ አትብሉ። ቤቷ ሲወሰድ እሷ ሌላ ቦታ ልትጠፋ ሻንጧን ምናምን ሁሉ ነገረውን አስተካክላ እዛ ሁለቱ ልጆች ከች ብለው ያዟት፣ ብራቸውንም ተቀበሉ እና ከዛ በፊትም የኢጃዛ ቤት እቃ የሚያስቀምጡ ልጆች ኳሊቲ እቃቸውን ሰርቃ ወደ ኢትዮጵያ ልካልባቸዋለች አሉ። እና በጣም ተጠንቀቁ ለማለት አክል ነው። ይቅርታ አድርጉልኝ። ምናልባት ተስማምታችሁ ምናምን አብራችሁ ተዛዝናችሁ የምትኖሩ ንጹህ ሰዎች አላችሁ አውቃለሁ። ግን በዛ ልክም ደግሞ ቀጣፊዎች፣ ሌባዎች በአሁኑ ሰዓት በዝተዋል። እኔ ለዛ ነው ይህን መልእክት ያስተላለፍኩት። በኋላ ጠፍቶብን ወይም ተሰርቀን ተበልተን እይዬ ከማለታችን በቃ አሁን ነው ይሄን መልእክት ሰምታችሁ ብትጠነቀቁ መልካም ነው ብዬ ስላሰብኩ ነው ይሄን ነገር የነገርኳችሁ። ለነበረን ቆይታ እጅግ በጣም አድርጌ አመሰግናለሁኝ። በቀጣይ ደግሞ በአሪፍ ቪዲዮ እንደምመጣ አልጠራጠርም። እወዳችኋለሁ እና ራሳችሁን ጠብቁ ለማለት ያህል ነው። አላህ ይጠብቃችሁ። ግን ካላህ በታች ደግሞ እኛ ራሳችን መጠበቅ ሰበብ ማድረግ አለብን እና ለቻናሉ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ለምን ለብዙ እህቶች እንዲደርስ ነው የምፈልገው ይሄን መልእክት ማለት ነው። ምክንያቱም በጣም ብዙ በርካታ እህቶች ምንም አይነት ኢንፎርሜሽን የሌላቸው ሰው ወዳድ ንጹህ አሉ። እነሱ ናቸው በተለይ አሁን ላይ እየተጎዱ እየተበሉ ያሉት ማለት ነው። እና እነሱ ደግሞ እንደዛ እንዲጎዱ አልፈልግም ነው እና አከብራችኋለሁ። በቃ ቻው።